ያነሳው ሌባ እንደሆነች ምናቃትን ሴት ወንድምሽ ስለሆነ ብቻ በነፃ ስለምትሽልሽ ውለታሽን እንዴት ነው ምንከፍለው ብለሽ ለምን ሃይድ መደረጉ ተፈለገ? ይሄንን ነገር እሺ እኔ እናንተ በመናቃት ሄሪ በድሮ ስሟ አይደለም እኔ ማቃት ወይም በድሮ ፎቶቹ አይደለም እኔ ማቃት ዱባይ ያለው በፀጉር ቤት ውስጥ ማህሌት የውበት ሳሎን አለ አይደለ በዛ ላይ ሰፖርት ሲደረግም ያኔ እኔ ሰፖርት አድርጋለች በዛ ነው ማቃት እኔ የድሮ ማንነቷን ጠቅላላ ኮምፕሊትሊ ስላጠፋች ማለት ነው በዚህ ነው ማቃት በዚህኛው ደግሞ እኔ በቪዲዮ አይደለም ያየኋት በስልክ ነው ያወራኋት በፎቶ ሲልኩልኝ ድምጽሽ እኮ አሁን አቦ የከፈተችው ድምጽ እኮ ይቻላል በፎቶ የላኩልኝ ፋይናሊ ነው ኖ ሳሎን ቤቱን አዳምጠኝ ወደ ከሱስ አንዴ ላውራ ወንድም እኔ አልኩት ፎቶ ሲልክልኝ ማሂው ቤት ሳሎን ሚለውን ፕሮፋይል ያላት አቡ የምታውቀውን የቲክቶክ አካውንቷን ነው እኔ የማውቀው እሱን ደግሞ ጓደኛዬ ነሽ ፎሎወር ነን ፎቶ የላትም ምንም አይነት ነገር የላትም ፀጉር ቤቷም አንዴ ነው ከዛ ሲያየኝ እሷን የምታወራኝ ኖርማሊ በቴክስት በቻት በፊት ታወራኝ ነበር በድሮ አይደለም በዚህ ነው ኦሬዲ እኔ ማንነቷን ቀይራሽ ታስሽ ፎቶ ካላዩ ማንነቷን ካላዩ አላውቅም እኔ እኮ እሷ መሆኗን ያረጋገጥኩት እኮ ባለቀ ሰዓት ራሱ ወንድሜ አንቺ የሚችልሽ ጋጎንደር እንዲህ ብላለች የእህታችን ልጅ እንደዚህ ያው ፎቶ ማስረጃ የተበላው እንዲህ ነው ብሎ ዳከልኝ ሲልክልኝ ጀስኔት ተቀይራለች አሁን ባለቀ ሰዓት መጨረሻ አካባቢ እኔ እንጃ ማክሲመም አንድ ሳምንት በዓል ሳይመጣ መስከረም ድምጽሽ ፈችልኝ አንድ ጊዜ አሁን ድምጽሽ ላይ ያለው የተላከው ድምጽ ላይ ያለውን እንስማው ምን ተሳስተ ከሆነ ደግመሽ ፈችልኝ ሌላ ቮይስ ልክልሻለሁ እሷና ማሂ ያወሩበት እሷ ፀጉር ቤት እንዳላት በደብ ታውቃለች ባቢ አንድ ጊዜ እሷ እንደሆነች ታውቃታለች እኔ ማቃት ማህሌት በፀጉር ቤት ነው እቺ ልጅ ምን ሆና ነው በክርስቶስ እኔ በደንብ ማቃት የበፊቷን ያቺ ያጭበረበረችው ሌላ ነች እኔ በዚህ መልክ አላቃትም አልኩሽ አይደል እንዴ በግድ ወቂያት ነው እንዴ ወይኔ ማርዳና እግዚአብሔር ይመስገን አረ ችግር የለውም ደህና ነኝ አለሁልሽ አንቺ እንዴት ነሽ ስራ ሁሉ መልካም ማሂ ጠይቅሽ ነበር አንድ የሆነ ስራ ምክንያት ብሎ ወንድሜ አይቶ ጠየቀኝና እኔ ከራሷ ሳላረጋግጥ ራሷን ሳላነጋግር አትሄድም ያው ዱባይ ያለውን ነገር ታውቂያለሽ አይደል እኔ ምን ስሰራ እንደነበረ ዱባይ ታውቂዋለሽ እንዴት እንደነበርኩኝ ልጆችን እንዴት እንዲሆን ሲሉ ስለነበረ እኔም አቃታለሁ እንዴ ብዬ ነው እንደገና ሲላ ሁሉ ፀጉር ቤት ያላት ማሂ ፀጉር ቤት ያላት ሲለኝ አቃታለሁ ግን እስኪ ሊያት ላናግራት እሷ እኔም አቃት ከሆነች አናግራታለሁ ሌላ ከሆነች ግን እኔ ግባም ጀምርም አልልህም ብዬ ነው ያልኩት ገባሻ እና ለዛ ስለሆነ ነው ወደ አንቺ እንትን ያልኩት እስቲ ከቻልሽ እንዴት እንደሆነ አስረጅኝና እንዲጀምር አሁን እሱ ያለኝ ምንድነው ኤጀንሲ ቢፈልጉ ምናምን የሚል ነገር ሰምቼ ነበረ እሱ ደግሞ የለም ገንዘቡም ምንም ደግሞ የለም አለ እና ለኔ ላኩልኝ እና እኔ ልተባበራችሁ ብላ ነበር አለ ሲለኝ ቆይ እኔ ማሂ ሆነች ራሴ ያናግራታለሁ ነው ያልኩት ሌላ ሰው ሆነች ግን ሄድም የለብህም ምክንያቱም ታውቂያለሽ አንቺ ወስደው መንገድ ላይ ነው የሚጥሏቸው ወስደው አንድ ክፍል ዘግተው ቁጭ ነው የሚያደርጓቸው ስራ የለም እንደገና ደግሞ እንወስዳለን ብለው ብራቸውን በልተው ነው የሚጥሏቸው ያ ስለሆነ እኔ ቆይ ታረጋጋሉት እሷን ልጠይቅኝ አሁን እኔ እንደገባኝ ከሆነ ኤሚ ማሂ የምታውቃት በማሂ ፀጉር ቤት ማሂ የውበት ሳሎን እዛ ነው እንጂ የሌባዋ ማሂ በመልኳ አላውቃትም ለምን አላውቃትም ኖሮ ማሂ ማለት ያቺ ማህሌት ሌባዋ እንደሆነች ታውቀው አትሸወድም ነበር እንደዛ ነው የተረዳው አቡ በቃ ኤግዛክትሊ አግኝተሽኛል እኔ እንደዛ ቢሆን ኖሮ እሷ መሆኗን ባቅ ኖሮ እንደዚህ ኤግዛክትሊ በዛ መንገድ ባቃት ኖሮኔ እውነት ነው ለምን በፊትም ከተስፍሽ ጋር ሆኜ እኛንን ኬዙን ይዘን ስንከራከር የነበረው ቪዲዮ ምሰራለሁ ወጥቼ የምናገራለሁ ኢቭንም በመጀመሪያም ለሚኪ ነው የምነግረው ከዚህ ነገር ውጣ እንደዚህ ነችራለሁ እኔ ግን በዛ መንገድ አይደለም ማቃት በነፃ ወንድምሽ ስትወስድልሽ አልተረዳሽም ሌባ
ሌባ ያቺ ማህሌት ሆና በቃ ሌባ እንዴት መሰለሽ ያለችኝ ምንድነው እንደማገዝ ነው ሀውዬ እኔን ያለችኝ ማለት ነው ያለችኝ አንቺ ለኛ ተምሳሌት ነሽ ጎበዝ ነሽ ጠንካራ ነሽ እንኳንም እዛ ገብቶ ተሳክቶ አየሁሽ ስትለኝ እግዚአብሔር ይስጥልኝ በእናንተ በደጋግ ኢትዮጵያውያን ተረድቼ ነው እዚህ ደረጃ የደረስኩት አመሰግናለሁ አልኳትና ለአንቺ እንደዚህ አንቺ ወንድምማ ሆኖ ከፍዬ አልወስድም ይምጣና እኔ ፕሮሰሱን በራሴ ወጪ አው ለሌሎቹ 100 ሺህ ከፍላችሁ ነው ያለቻቸው ኤጀንሲ ፈልጉ ካልሆነ በእኔ 100 ሺህ ከፍዬ ጨርሼላችሁ ትመጣላችሁ ብላ ሁለት ምርጫ ነው የሰጠቻቸው አለኝ ወንድሜ እንደዛ ነው የነገረኝ ሲነግረኝ ይሄ ጥያቄ ራሷን ነው ደውዬላት በዚህ ስናወራ ምን አለችኝ እዚህ መጥቶ ነው ያለችኝ አጓዳምጫው እዚህ መጥቶ ሰርቶ ይከፍላል ነው ያለችኝ ስትለኝ እኔ ለወንድሜ ደውዬ ምን አልኩት እንደዚህ ብላኛለች ስለዚህ ሄደህ ነው ያልኩት ሄደህ 100 ሺህ ብር ስላለ ፕሮሰሱን ጨርሳለህ ዱባይ ረግጠህ ከገባ በኋላ ስራውን ስትሰጥ 100 ሺህ ብሯን ትሰጣታለህ በዚህ ዘጋሁኝ እሻለ ከዛ ከሷ ጋር ተነጋገሩ እኔ ወጥ እኔ አሁን መጨረሻ ያለቀ ሳፍለኝ ነው ፎቶዎች እነሱ እንዲነች ብሎ ሲልክልኝ የህቴሊ ስታወራኝ ነገሩ ሲደራረብ ሚኪ ማስታወቂያ ሆልድ አርጉ ሲል መጨረሻ ላይ ነገሩ ሲነግሩኝ ኦሬዲ ከፍለዋል ምናምን አለኝ እኔ አልከፈልኩም ብሎ ወንድሜ ነገረኝ ይሄን ነው ማቀው በቃ እኮ በነፃ ለምን ልታመጣለች ተስማማችሁ እናንተ ጊዜ ወዴ እኔ ይመስለኛል ሀውዬ ነው እሷ በነፃ የምታመጣጣችሁ ወንድምሽ እሷ ያለችው እኔ ሰፖርት እንደማድረግ ነው ሀውዬ አሁን እሷ የነገረችኝ እኔን ሰፖርት እንደማድረግ ይሄ ማለት እንዴት መሰለሽ እንደማገዝ ያንቺ ወንድም ስለሆነ ያንቺን ወንድምማ አስከፍዬ ቅድሚያ አላመጣውም ችግር የለም ሲመጣ ግን ሰርቶ ይከፍለኛል አለች እሺ አልኩ እሷ እንግዲህ ይሄን ሚና የተጫወተችው በፊት እኔ ስከሳ ታቀኛለች ማለት ነው ገባሽ አይደል አሁን ላይ ይሄ መጣልኝ እኔ ከፈት ያልኩሽ የመጀመሪያው ነው ቅድም የከፈትሽ ወንድ እሺ የትኛው መጀመሪያ የከፈትኩት ቢኛ ወይ ባይ አሁን እሺ ይሄኛው ተስብሽ ይሄ ነው እኔ ማላቀሰው ከሆነች አይሆንም ዱባይ አብዛኛዎችን አውቃቸዋለሁ ያውቁኛል እኔ ከዛ ላይ ያገዙኝ ሰዎች ናቸው የኔ ወንድም እንደሆነ ይሄ መሰለኝ እንዴ በስመ አብ እኔ እኮ አለች ሲለኝ ኖ እኔ ማላቀሰው ከሆነች አይሆንም ዱባይ አብዛኛዎችን አውቃቸዋለሁ ያውቁኛል እኔ ከዛ ላይ ያገዙኝ ሰዎች ናቸው የኔ ወንድም እንደሆነ ያወቁ እንደዚህ ነገር አያደርጉም ግን ልላክልኝ ባንቺ ሲልክልኝ ክፍት ሳረገው አንቺ እዚህ ጋር የፈለኩት አትደውሉብኝ ተስሽ ክፍት ሳረገው ያልኩ እኔ ማቃው በማህሪ ፀጉር ቤት በሚለው በሱ ነው ማቃት አሁን ስናገርኮ ስላልሰማኝ ነው እንጂ እኔ ማቃት በዚህ ነው እንደዚህ ያደርጉህ ምን የሚያቆም ሰው እንደዚህ ያደርጉህ ተደርጎ ነው ወንድምሽ ይኸውልሽ አይ እንደዛ ሳይሆን ሀቡዬ ያልኩት እኔ እዛ ዱባይ ነበርኩ ዱባይ እኔን የሚያውቁኝ ሰዎች የኔ ወንድም እንደሆንክ እያወቁ ብር አይበሉም ይሄን ያልኩት እኔ ማቃት ከሆነሽ ያ ስለማረግ ጥያቄ ግን ስለማረግ እዚህ ድምጽ ላይ ኤሚ ስንሰማው ክፍት ስናረግ አንቺ ፖሊስን አወቁ ላይ ተብሎ ብዙ ወሬ ሊወራ የሚችለው ከሚያውቁት ሰው ጋር ነው አይደል እንዳይበሉም ነው ታውቂያለሽ እንደዚህ የተፈጠረ ነገር ታውቂያለሽ እና ምን ያልሽውን የገለጽሽባት ማለት መሆኑን ስላወቅሽ ነው ወይስ አይደለም የሚለውን ነገር ምክንያቱም እሺ ቆይ ልመልስልህ ተስብሽ እኔ ማቃት አልኩ እኔ ማቃት ማህሌት ፀጉር ቤት በሚለው ነው ድሮ እኔ እናንተ በመናቃት አይደለም አሁን ሌላ ሰው ሆና ነው እኔ ያወቅኳት ፀጉር ቤቷ እኔ አንዴ ነው ሁለቴ ሄጃለሁ ዱባይ ሄጃለሁ ግን በአካል አላገኘኋትም ያኔ ፀጉር ቤቱን ግን አውቀዋለሁ የዛ ፀጉር ቤት ባለቤት ነች አለ ሲለኝ እሷን ከሆነ አውቃታለሁ ከዛ ፀጉር ቤቱን ሳየው ስከፍተው ፎቶውን ሳየው ከጓልኩኝ ያልኩት ለዛ ነው ለምን ፀጉር ቤቱን ስለማውቀው ስለሄድኩ ፎቶሽን ስከፍተው ነው ያ ፕሮፋይሉ ማለት ነው እኮ ማሂ ነው ስትከፍቺው እኮ ስልክ ቁጥሯን ሰጠ የስልክ ቁጥሯን ዋትስአፕ ስትከፍቺው ማሂ የውበት ሳሎን ነው ፒንኩ ምልክቱ ሎጎ አለ አይደል እሱ ማለት ነው
እሱን ደግሞ እኔ ዱባይ አውቀዋለሁ። ሀቡዬ እዛም ያሉት ልጆች ብትጠይቂያቸው ፀጉር ቤት ስትገቢ እሱ ነው ማንም ነው የሚያውቀው። እሱን ነው ያልኩት እኔ። እሷ ከሆነች አውቃታለሁ ያልኩት። እሷን አሁን እዛ ዱባይ ሄደሽም ካላገኘሻት ካላወቅሻት ስትከፍተው ወይ አንቺ ነሽ እንደ ያልኩ የሚለው ሎጎ ነው እዚህ ያለሽ ያ ሎጎን አውቀዋለሁ። ሎጎን አውቀዋለሁ። ያኔ ደግሞ ቆይ ተስፍሽ ቆይ አዳምጠኝ እስኪ። እሱ ደግሞ ሌላ ደግሞ እኔ የታመምኩ ጊዜ ያኔ እናንተ ሰፖርት ስታደርጉ በዛን ሰዓት ላይ አይዞሽ በርቺ ብላ ታወራኝ ነበረ በዚሁ ሎጎ በፀጉር ቤቱ ገባህ አይደለ? በዛ ነው የማውቃት። በቃ ይሄ ነው በዚህ የተነሳ ነው እኔ ስሳሰው አንቺ ነሽ ለካ እንደውም ጓደኞች ነን ቲክቶክ ላይ ሁሉ ብዬ አውርቻታለሁ። አዎ ያኔ እንደዛ ሆነሽ እንደዚህ ሲሆን ደስ ብሎኛል ምናምን አለችኝ። በቃ ደስ ብሎኛል እንደ ሰፖርት ያንቺ ወንድም ሆኖ አላስከፍለውም እንደማገዝ ስላም ያሰበችው በቃ ይሄ እኔ እናቷ አወራ ነው። ይሄ ነው ለማጥራት ሀቡ የመጨረሻ ንግግር የሚሆነው ምንድነው መሰለሽ? ወንድምሽም ያለሽ ነገር የተሳሳተ ነገር ሆኖን ወንጂ ተሰማሽ ድምጽ ኦልሬዲ እነዚህ ልጆች ሲበሉ ወንድምሽም ላንቺ እነዚህ ልጅ ያጥቷለው አልሰማ ስላሉ ነው ብለሽ አንቺ ሪፍሌክት ያደረግሽው ነገር ለዛ ይቅርታ መጠየቅ አለብሽ። ተሳሳተ ነው እኔ ጠይቄው ነው እኮ ተስፍሽ እኔ ጠይቄው ነው እንደዚህ ብለሃል ወይ እንደዚህ ከሆነ ከተጠራጠራችሁ እምነት ከሌላችሁ ለምን አልተናገርክም ስለው ተናግሬያለሁ። እንዴት አምነን ይሄን ያክል ብር እንሰጣታለን ብዬ ስል ተናገሩኝ አለኝ። በቃ ይሄን ነው ይሄን ብያቸዋለሁ ስላለኝ ወንድሜ እኮ ነው በነፃ ነው እኮ የሚሄደው ያልኩት ሀቡዬ እኔ እኮ ሀቡዬ ቆይ ተስፍሽ እኔ እኮ እንደዛ ሲለኝ እንደዛ ብያለሁ ካለኝ እንዴት ነው ወንድምሽ ሆኖ አለማመን አትችይም አይደል ስላለኝ አምኜዋለሁ። ለዛ ነው የተናገርኩት። ደግሞ እየሰማንሽ ያለው ግሩፑ ለፍቷል በሉ አይሰሙም ብለሽ ወደ ፕሮቴክት ወደ ማድረግ ስለገባሽ ነው። አልተናገረም እኮ ወንድሟ አልተናገረም ወንድሟ እኮ እንዳታስገቡ አላለም። ምክንያቱም እሱ ስለማያስገባ ምን ቸገረው? እሱ እኮ አይበላም በነፃ ነው። ወንድሟ እኮ ለኤሚ ነግሬያቸዋለሁ ብሎ ነገረኝ ነው ያለችው። ኤሚ አይደለ እዚህ ጋር ድምፁ ላይ የለም እኮ ይኸውልሽ ለእኔ ስለነገረኝ ነው። እሺ ድምፁን ስንሰማ ኦልሬዲ እሱ ለማሰፋት እየተባበረ እንደሆነ ግሩፑ ላከልን ሰማ። እንደውም ጓደኛው ጋር ሊወስዳቸው የእሱ ጓደኛ ጋር ሊወስዳቸው ኤሚም እኮ እየተባበረች ለማስያዝ ያንን ነው እያወራ ወንድሙ ዋስቷታል። እዚህ ጋር ከሰማነው ሚዛናዊ የሆነን ስንፈርድ ይሄ ግሩፑ ሊሰደብ አይገባም። ምክንያቱም ወንድሟ ኢንፎልቭ የሚያደርገው በድምጽ ሲከፈት ያለው እውነትና ለኤሚ የነገራት ወንድሟ የተለያየ ነገር ስለሆነ ማለት ነው። ይሄንን ነው ለማውራት የፈለኩት። ጨርሻለሁ እኔ። እሺ ተስፍሽዬ ግን እኔ በመጀመሪያ ግሩፑን አልተሳደብኩም። እንደዛ ሲሉ ሲጠቁሙ ለምን ወደ ዊኪ ይጠቁማሉ? ማስታወቂያ ነው የሰራው እንዳትል ብለው ሰው ሳይከፍል ኤሚዬ ሳይከፍል ከፍያለሁ ካልኩ እያስበረበርኩ ሌላው ህዝብ እኔ የከፈልኩ መስሎት እኔን አምኖ እንዲያስገባ ተጽዕኖ የፈጠርኩ ነው። ስለዚህ እያስበረበርኩ ነው። እሷ እኮ በነፃ ስለምወስድ ስላለችው ነው። ሀቡዬ በነፃ ነው ግን እሱ እኔ ለምን እንደዚህ ያልክ ብየዋለሁ። ሀቡዬ ልክ ነሽ። እኔ ብየዋለሁ ኢቨን እኔ አይደለም ለቮይስ ለሚኪ ከፍየዋለሁ ብያለሁ ሲለኝ አንተ ምን ሆነህ ነው ልጁ ላይ እንደዚህ የምትለው? አሁን ደውልና እንዳልከፈልክ እኔን እንዳናገረች በነፃ እንደምትወስድህ እንደነገረች ይቅርታ ስልኬ ትንሽ ቲንኪ ስልኬ ችግር መሰለኝ እና እንዴት አሳጥሬ ንገራችሁና እንዳይደጋገም ጉዳዩ እንዳይደጋገም ማህሌት እንግዲህ የምናውቃት እኛ ከዚህ ከቤተክርስቲያን ላይ ቸርች ላይ ነው የምናውቃት። የሆነ ሳር ላይ መጣች። ከዛ በኋላ በጣም ችግር ውስጥ እንዳለች ለቤተክርስቲያን ሽማግሌዎች ተናገረች። በቃ ያ ቅዱሳን ያላችሁን ገንዘብ የተወሰነ ሳንቲም እርዷት ተባለ። 10 ብርም 20 ብርም 30 ብርም 50 ብርም 100 ብርም ያወጣ ሰው ረዳት ማለት ነው። ከዛ እንግዲህ በቃ እዚህ ቤተክርስቲያን የእግዚአብሔርን ቃል መካፈል ትቻለች ተብላ ጀመረች ማለት ነው። ኦልሞስት 8 ወር የሚያክል አይ ቲንክ ካልተሳሳትኩኝ እንደዛ ያክል አብራን ቆይታለች ከዚህ ማለት ነው። ከ6 ወር እስከ 8 ወር ባለው ማለት ነው። እና
የሆነ ሰዓት ላይ ትምህርት ከተማረን በኋላ የሆነ ሰዓት ላይ ላይፍ ላይ በቃ ቼንጅ አመጣው ህይወት ተቀይሯል በእንደዚህ አይነት ቃሎች ህይወት ተቀይሯል ብላ ቁማ ለሰዎች መናገር ጀመረች ማለት ነው። ከዛ የህይወት ታሪኳን መናገር ጀመረች። ቅድም ተስፍሻለው ታሪክ አለ መንታልጆች ነበሩ የባለስልጣን እንትን ነበር ቀምቶ ወስዶ በዛ በትግራይ በሚባል ሀገር ውስጥ አስገብቶ ምናምን ብላ ተናገረች። እኛም ደግሞ ሰው ነች እንደዚህ አይነት ችግር አጋጥመታል ብለን ኦኬ አዘንን። ከዛ በኋላ ግን ምን አለችን በቃ እግዚአብሔር እየረዳኝ እንደሆነ ምናምን ብላ ተናገረች። ከዛ ፓይለትም እንደሆነች ዊዝን ደግሞ በምንድነው የሚባል ይሄ በብሔር ምክንያት እንደወጣች ነገረችን ፓይለት እንደምትሰራና የተሳካ ህይወት እንደነበራት። ከዛ በኋላ ከሆነ ጊዜ በኋላ ግን ነገሮቿ እንዳሉ ነገረችን። ከዛ እንደ እህት አቀረብናት። ካለውም ችግር ሌሎች ምንማዛም ሌሎች ወንድሞችን ካላችሁ ሳንቲም ላይ እየሰጡ እኛም ባለና እንደ ቅዱሳን ጉባኤ ስለነበረ ባለና አቅም እየረዳናት ነበር እና በመካከል ከሆነ ወራት በኋላ ላይ መጣ በቃ አያም ተሳክቶልኛል እንትን ተብሎብኝ የነበሩ ነገሮች ሁሉ ተለቀውልኛል በጣም ነው ማመሰግን ቴንኪው ምናምን ብላ ተሰናብታ ሄደች ወደ አዲስ አበባ። ባለቤቷ ግን እኛ ጋር ቀረ ማለት ነው። ልጆቹ ምናምን የተወሰነ ልጆች መንታዎቹ ልጆች እኛ ጋር አልመጡም የነበረ ሌላ ልጅ ነው አንድ ልጅ ህፃን ልጅ የነበረና ከዛ እንደዛ ያደረገች ስትካለች በኋላ ከአዲስ አበባ እንደገና ጎንደር መጣችና ወሬ መወራት ጀመረ ቸርች ውስጥ። ከዛ ምን አይነት ወሬ መወራት ጀመረ ማህሌት ፓይለት ነች የሆነ ፕሮጀክት አላት። ከዛ ፕሮጀክት ላይ እንግዲህ የለፋችበት ስለሆነ አንድ 20 ምናምን አመት የለፈውበት ስለሆነ የተወሰነ ክፍያ ከፍላችሁ ወደ አሜሪካና ካናዳ ከዛ ምንድነው ታርጌት አርጋ ስትሰራ የነበረው ወንጌልን ነበር ታርጌት አርጋ ስትሰራ የነበረው። እንደዚህ እናረጋለን ወንጌልን እንሰብካለን እንሰራለን አለችን። ኦኬ ደስ ይለናል የእግዚአብሔር መንግስት እናገለግላለን ብለን መጀመሪያ ብር ፈለግን። እኔ በጣም ብር ፈለግኩኝ አጣው። ከዛ ከሰዎች ፈላለግን የሆነ ሰው 500 ሺህ ብር ልስጥህና በወሩ 550 ሺህ ብር አድርገህ ትመልስልኛለህ ተባልኩኝ። ከዛ በኋላ አናገርናት ለሷ ምንም ችግር የለውም ቀጣይ ወር ላይ ጭራሽ ኢትዮጵያ ውስጥ አትቀመጡ ትሄዳላችሁ 2 ስራ ነው የምትሰሩት ከዛ የኔን ስራ ትሰራላችሁ ከዛ ደግሞ ሌላ ስራ እየሰራችሁ ቢያንስ የተበደራችሁትን ብር መመለስ ትችላላችሁ እንደ ወንድሞች ነው አክት ምናረግ ምናምን አለችን እና ያሳለፈችውን ነገር ቁማ ስለተናገረች እያለቀሰች ነው ያወራችን እያለቀሰች ማለት ነውና አመናት። ከዛ በኋላ ብሩና አጋጣሚ ሆኖ እኔ የኔ ሚስት መስከረም 5 ተወልዳለች ወለደች ማለት ነው ባለፈው አመት 2017 መስከረም 5 ላይ ይሄ ጉዳይ የመጣው ደግሞ ማህሌት እንደዚህ አይነት ነገር ተሳካልኝ ያለች ደግሞ ኦልሞስት መስከረም 28 አካባቢ ማለት ነው ሚስቴ ገና ያን ወር አራስ እንደነበረች ማለት ነው። ከዛ ተደዋወልን ስልኳ ስለነበረ እንደወንላት እውነት ነው ችግር የለውም እኔ የምፈልገው እንደዚህ ለፈውበት ብር ስለሆነ ብላ በስልክ ብቻ ኮሙኒኬት አደረግን። ከዛ በኋላ ሌሎችም ሰዎችም ገቡ ማለት ነው። ከዛ ብሩን እናት ላስገባልሽ አልኳት ተረጋጋ አለች 500 ሺህ ብሩን ማለት ነው። ምክንያቱም 550 ሺህ ብር ወለዱ ነው ስለሚመጣብኝ እንስጥሽና ምን ላድርግ አልኳት። ከዛ ምን አለችኝ ፓስፖርት አለው ያለችኝ የለኝም ፓስፖርት አልኳት። በቃ ፓስፖርት አውጣለችኝ መጣው ባስቸኳይ ፓስፖርት አወጣው። ከዛ በኋላ የውጭ ጉዳይ ሚኒስትር ይድናስመታለችኝ የውጭ ጉዳይ ሚኒስትሩ ተፍተፍ ብያ እንትን ብያ አስመትቼ ይው አስመትቻለሁ ብዬ ስልክ ደወልኩላት አታነሳም ማለት ነው። ከዛ ቴሌግራም ላይ ላኩላት ቴሌግራም ላይ አስጨርሻለሁ ያንቺን ነው የምጠብቀው ሐሙስ አርብ እንሄዳለን ብለሽኛልና ብሩንም ላስገባልሽ ፓስፖርቱንም አውጥቻለሁ እንዲማርጋለሁ ብዬ ነገርኳት ማለት ነው። ከዛ ጠፋች በመካከል ማለት ነው። ከዛ ጠፋች ወደ 3 ወር ነው 2 ወር የሚያክል ጠፋች ብሩን ሳትቀበለን ማለት ነው። ከዛ እኔ ደግሞ አጋጣሚ ስራ ስለነበረኝ እንደምንም ብዬ በቃ ይሄ ነገር እንግዲህ ምናልባት ችግር አጋጥሞታል ይሆናል ብዬ እንደገና ከአዲስ አበባ ጎንደር ተመለስኩኝ። ከዛ ከ2 ወር ነው ምናምን በኋላ ብቅ አለች ማለት ነው። እንደገና ብቅ አለችና ደህና ነኝ በመንግስት እጅ ወድቄ ነው እንዲህ ተመትቼ ነው አሁን ግን እንግሊዝ ኤምባሲ ውስጥ ነው የምኖረው ምናምን ብላ አወራችን ማለት ነው።
ከዛ በኋላ አጋጣሚ ሆኖ በቴሌግራም እያወራን ስለነበረ ከባለቤቴ ጋርም እያወራች ነበር፣ ከኔ ጋርም እያወራች ነበረ። ከዛ በኋላ ኦልሬዲ ነገሮች ረን እየሆኑ እንደሆነ ፕሮሰሱ ኦልሬዲ አሁን እንደጀመረ ነገሮች እንደተለቀቁላት ነገረችንና ብሩን ክፈሉ አለችን። ከዛኛ ደግሞ 50 ሺህ ብር ከሌላ አራረገችውም እና ኦልሬዲ ሴም ማድረግ ጀመርን እሱ ማለት ነው። ከዛ ከሆነ ጊዜ በኋላ ጠፍታ ስትመጣ በቃ በመካከል ጭቅጭቅ ሆነ። አይ እሷ ሌባ ነች፣ አይ እንደዚህ ችግር ደርሶባት ነው፣ የውጭ ፕሮሰስ እኮ በጣም ቢዚ ያለው ምናምን በሚል በቃ የሚወራ ነገር ሲባል አልቻልንም። እኛም ደግሞ አጋጣሚ ሆኖ አዲስ አበባ 1 ወር ምናምን ተቀመጥን እኔና ባለቤቴ ከዘመድ ተጠልለን ማለት ነው። ከዛ አልቻለችም፣ ባለቤቴም አልቻለችም። በአራስ ስለነበረች ገና የ30 ቀን ያልሞላ ህፃን ልጅ ነው ይዘን አዲስ አበባ አንዴ ካናዳ ኤምባሲ ሄዱ፣ አንዴ ወደዚህ ስታንከራተተን የነበረች ማለት ነው። ከዛ በመካከለኛ ብር ጨረስንና አጋጣሚ እሷ የዓመት ረፍት ወጣ ስለነበረ ችግር የለውም የነበረ። እኔ ግን ስራ ቦታ ተደወለልኝ ብሬክ ስለነበረ ማለት በመካከል ገባ እንትን ይደረግባል ተባልኩ። ከዛ እንደምን ብር ጓደኞቼ ፈላልጌ የፕሌን ቲኬት ፈልጌ ቤታችንን ለቀናል። ሶፋ ሽጣናል፣ ሁሉ ነገር ሽጣን ነው ለእሷ የሰጠናት እቃችንን እንትን አድርገን ማለት ነው። ስመጣ ቤት ውስጥ ምንም ነገር የለኝም ከሰው እና ከምናምን እሱን የተቋረጠው ከሱ የተቋረጠው እንትን አለ